በመጀመሪያ ደረጃ የምናገኘው ጄሊፊሽ ወይም ተርቶፒስስ ዶርኒ የተባለውን ነው። ይህ ፍጥረት የሚኖረው በሜዲትራኒያን ባህር ውስጥ ሲሆን ሳይንቲስቶች ሳይኮሎጂካሊ ኢሞርታል ብለው ይጠሩታል። ይህ ፍጥረት ሲያረጅ ወይም ምግብ ሲያጣ ወደ ኋላ በመመለስ ልክ እንደ አዲስ ተወላጅ ይሆናል። እንዴት ወደ ኋላ ይመለሳል ካላችሁ፣ ጄሊፊሽ አደጋ ሲደቀንበት ወይም ሲያረጅ በሰውነት ውስጥ ያሉ የበሰሉ ሴሎች ለምሳሌ የጡንቻ ወይም የነርቭ ሴሎች ወደ መጀመሪያ የጥሬ ስጋ ደረጃዎች ይመለሳሉ። ይህንን ሂደት ደግሞ እስከፈለገው ጊዜ ደጋግሞ ማድረግ ይችላል። ማንም ካልበላው ወይም በበሽታ ካልሞተ በቀር በእርጅና በፍጹም አይሞትም። ጄሊፊሽ ሰውን ክው የሚያደርጉ 4 አስገራሚ ሚስጥሮች አሉ። አንደኛ፣ አንጎል፣ ልብ እና ደም የለውም። እንዴት ነው? 95% ሰውነቱ ከውሃ የተሰራ ነው። ምንም አይነት ውስብስብ የሰውነት ክፍል ሳይኖረው በውቅያኖስ ውስጥ መኖሩ ሳይንቲስቶች ዛሬም ድረስ ያስደንቃል። ጄሊፊሽ ጭንቅላት የለውም። ስለዚህ ጭንቅላቴን አመመኝ ወይም ልቤ ተሰበረ ብሎ መጨን የለበትም። ህይወቱ በሙሉ መዋኘት ብቻ ነው። ሁለተኛ፣ ከዳይኖሰር በፊት የነበረ ቀደምት ፍጥረት ነው ጄሊፊሽ። ሶስተኛ፣ በጨለማ ውስጥ የማብራት ችሎታ አላቸው። የራሳቸውን ብርሃን የማመንጨት ችሎታ አላቸው። አራተኛ፣ አጥንት የለውም። ጄሊፊሽ አጥንት ስለሌለው በጣም ተለዋዋጭ ነው። ነገር ግን ጉንጓኖቹ ላይ በጣም ኃይለኛ የሆነ ትናንሽ መርፌዎች አሉት። እነዚህ መርፌዎች ፍጥረትን በሰከንድ ውስጥ ሽባ የማድረግ አቅም አለው። ወደ ሰሜን ዋልታ ቀዝቃዛ ስንሄድ ደግሞ ሌላ አስገራሚ ፍጥረት እናገኛለን። የግሪንላንድ ሻርክ። ይገርማቸዋል። ይህ አሳ እስከ 500 ዓመት ሊኖር ይችላል። አስቡት። አሁን በህይወት ያለ አንድ የግሪንላንድ ሻርክ የአፄ ቴዎድሮስን ዘመን ጭምር ያየ ሊሆን ይችላል ማለት ነው። እድሜው 150 ዓመት እስኪሞላው ድረስ ለአቅመ አዳም እንኳን አልደረሰም። የሚገርመው ደግሞ እድሜው 150 ሳይሞላው ልጅ መውለድ አይችልም። ይህ በጣም የሚገርም ነገር ነው። አብዛኞቹ የግሪንላንድ ሻርኮች በከፊል ዕውሮች ናቸው። ለምን ሲባል በአይናቸው ላይ የሚለጠፍ አንድ ጥገኛ ተውሳክ ፓራሳይት ያሉ። እና ዕውር ከሆነ እንዴት ምግብ ያገኛል ካላችሁ፣ ሚስጥሩ ሻርኩ አይኑ ላይ የተለጠፈው ተውሳክ ወይም ፓራሳይት መብራት ያበራል። ይህም ትናንሽ አሳዎች ብርሃን መስሏቸው ወደ ሻርኩ አፍ እንዲመጡ ያደርጋቸዋል። ሻርኩ አይኑ ላይ ያለው የተለጠፈው ተሳፋሪ ግን ለምግብ ማጥመጃ ይሆነዋል። ተፈጥሮ አንዱ ስትነሳ ሌላ ትክሳለች ማለት ይህ ነው። ሌላው ሚስጥሩ ደግሞ ስጋው መርዛማ ነው። የግሪንላንድ ሻርክ ስጋ እንደ ሌላው አሳ ዝም ብሎ አይበላም። በሰውነቱ ውስጥ ከፍተኛ የሆነ ዩሪያ ስላለ ስጋው መርዛማ ነው። አንድ ሰው ስጋውን ዝም ብሎ ቢበላ ልክ እንደ ሰከረ ሰው ይሆናል። ሻርክ ድራንክ ይባላል። በአይስላንድ ሰዎች ይህንን ስጋ የሚበሉት ለወራት ያህል መሬት ውስጥ ቀብረው መርዙ እንዲወጣ አድርገው ነው። ይህ ሻርክ ለመብላት መጀመሪያ መሬት ውስጥ ቀብሮ ማብሰል ያስፈልጋል። ካልሆነ ግን ስጋውን በልተው ሳይሰክሩ አበድኩ ሊሉ ይችላሉ። የዚህ ሻርክ ልብ ግን በጣም ዝግተኛ ከመሆኑ የተነሳ በደቂቃ 5 ጊዜ ብቻ ነው ልቡ የሚመታው። ይህን ያህል ዝግተኛ መሆኑን ለ500 ዓመታት እንዲኖር ያደረገው ሞተሩን ሳይቸኩል ቀስ አድርጎ ነው የሚያሽከረክረው። በመጨረሻም የምናየው ታርዲግሬድ ወይም የውሃ ደብ የሚባለው ነው። ይህ ፍጥረት በአይን የማይታይ ጥቃት ፍጥረት ነው። ይህ ፍጥረት በእርጅና በማንኛውም አስከፊ ሁኔታ ውስጥ ሆኖ ያለ አየር ያለ ውሃ በከፍተኛ ሙቀትና ቅዝቃዜ እንዲያው በህዋ ውስጥ ያለ ምንም መከላከያ መኖር ይችላል። ለ30 ዓመታት ያህል ተገልብጦ ከቆየ በኋላ ጥቂት ውሃ ካገኘ በደቂቆች ውስጥ ነፍስ ዘርቶ መንቀሳቀስ ይጀምራል።
ታርዲግሬድ እኮ ፍጥረት ሳይሆን የሳይንስ ፊልም ጀግና ነው። ወደ ህዋ ብትወረውሩ በዚሁ የምታስረግጡት አይጨፈለቅ። ለ30 ዓመታት ውሃ ብትነፍኩት ራሱን አድርጎ ይጠበቃቸዋል። ምናልባት አንድ ቀን ዓለም ብትጠፋ እንኳን የመጨረሻዋ ተሰናባች ይህቺ ጥቃቅን ድብ ትሆናለች።